We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ሰላም እንደምናላችሁልን ክብራን የመድፈኞች ቤተሰቦች አርሰናል ኢንፎ ወደ እናንተ መደመጡን ጀመረ። በፕሬስ ኮንፈረንስ ነው የተገናኘነው። ትናንትና ከሰዓት በኋላ ሚካኤል አርቴታ ከጋዜጠኞች ጋር በዛሬው የሰንደርላንድ ጨዋታ ጉዳይ ላይ ቆይታ አድርጓል። እናም ብዙ ሀሳቦችን ገልጿል። እነዚህን ጉዳዮች ልናስቃኛችሁ ነው ከናንተ ጋር ቆይታ የምናደርገው። ስለምታደምጡን ቆይታችሁንም ከኛ ጋር ስለምታደርጉ ከልብ ነው የምናመሰግነው። ሚካኤል አርቴታ በፕሬስ ኮንፈረንስ ላይ ብዙ ጉዳዮች ነው ያነሳ። አርቲፊሻል ኢንተለጀንስ ኤአይ በእግር ኳስ ስለሚያመጣው ነገርና አርሰናል እንዴት እየተጠቀመበት እንዳለ በክሊንሺት ቡድን ያስመዘገበ ስለመገኘቱና እየተሰጠው ስላለው ክሬዲት አነስተኛ ስለመሆኑ ስለ ግራኒት ዣካ በስሜት ውስጥ ነው። በጣም ብዙ ጥያቄዎች ከ5 ጥያቄዎች በላይ ስለ ግራኒት ዣካ መልቀቅ ስለለቀቀበት ምክንያት እሱን ስለተካበት ሁኔታ እና በሰንደርላንድ ስለፈጠረው ተጽዕኖም ተጠይቆ ምላሹን ሰጥቷል። ፔፕ ጋርዲዮላ 1000ኛ ጨዋታውን በዚህ ሳምንት ያከናውናል እና ለሱ ምን ማለት እንደሆነና ስለ ፔፕ ስሜቱ እንዲገልጽ ጠይቀውት ነበረ። እሱንም ለመመለስ ሞክሯል። ስለ ዲክላን ራይስ ሰሞነኛ ብቃት፣ ስለ ገብርኤል ኢየሱስ የቡድን ልምምድ ስለማድረጉ እንዲሁም ደግሞ ከሰሞኑ በጣም ትልቅ መነጋገሪያ ስለነበረው የአርሰናል ዲሴምበር 21 ስለሚያደርገው ከኤቨርተን ጋር ስለሚያደርገው ጨዋታና ከዛ በኋላ ስለሚደረገው የካራባ ካፕ የጥሎ ማለፍ ጨዋታ ተጠይቆ ነበር። ከሰሞኑ ትልቅ መነጋገሪያ ነው። እሱ ጉዳይም ላይ በጣም ስሜታዊ ሆኖ ሲናገር ተመልክተናል። እንዲሁም በውድድር አመቱ ላይ ያጋጠሙ ስላሉ ጉዳቶችና ስለሚመለሱ ተጫዋቾችም እንዲሁ ተጠይቋል። እሱንም ምላሹን ሰጥቷል። ሁሉንም ጉዳዮች ኢች ወርድ ሚካኤል አርቴታ የተናገራቸውን ነገሮች ወደ አማርኛ ቀይረን ከናንተ ጋር ቆይታ እናደርጋለን ማለት ነው። ስለምታደምጡን እንደተለመደው ደግሞ ሐሳብ አስተያየቶቻችሁን በኮሜንት መስጫው ላይ ስለምታሰፍሩልን ከልብ ነው የምናመሰግነው። ቪዲዮውን ገና ስትጀምሩት ላይክ አድርጋችሁ ጀምሩት። ረጅም ሰዓት ነው የሚፈጅብን የሚካኤል አርቴታን ፕሬስ ኮንፈረንስ አይተን ወደ አማርኛ ቀይረን ለእናንተ ለማድረስ። ስለዚህ ላይክ አድርጋችሁ ጀምሩልን። ሰብስክራይብ ያላደረጋችሁ ካላችሁ ደግሞ ሰብስክራይብ አድርጋችሁ አድምጡን። አብራችሁ ስለምትቆዩ ከልብ እናመሰግናለን። ከመሸጋገሪያ ሙዚቃ በኋላ ተመልሼ እመጣለሁ። የሚካኤል አርቴታ ፕሬስ ኮንፈረንስ የጀመረው በጉዳት ዜናዎች ነው። ስለማንኛውም ጉዳቶች ካሉ ንገረን አሉት። አይ ምንም አይነት አዲስ ዜና የለም፣ እናንተ የምትሰሙት ያለው የቡድን ስብስብ እንዲሁ ነው የሚቀጥለው፣ አዲስ ሰው ወደ ቡድናችን አይቀላቀልም፣ ስለዚህ ሁሉም ነገር ተመሳሳይ ነው ሲል ነው የመለሰላቸው። አርቴታ ሃቨርትዝ፣ ማርቲኔሊ፣ ኦዲጋርድ፣ ማዱኬ ከነገው አሰላለፍ ውጭ ስለመሆናቸውም ተጠይቆ ነበር። ያንን አስረግጬ መናገር አልችልም ማለት ነገር ግን ከእውነታው ብዙ አራቃቸውም ሲል ነው የመለሰላቸውና የሆነ ተጫዋች ሊመለስ እንደሚችል ግን ደግሞ ሁሉም ተጫዋቾች ከስብስብ ውጭ እንደሆኑ ነው መናገር የቻለው። ስለ ጄሱስ ተጠይቆ ነበር። አሁን በእያንዳንዱ ቀን ለውጥ ማሳየት ጀምሯል። አሁን ሁሉም ነገር ለብቻው ነበር የሚያደርገው። አሁን ከኛ ጋርና ከተጫዋቾቹ ጋር መፎካከርና መለማመድ ጀምሯል። ይህን እንዴት የሚያስቀጥለው እንመለከታለን። በሙሉ ኃይል ተመልሷል። ቡድኑን ሲቀላቀል ከቡድኑ ጋር አጋሮቹ ጋር የነበረው አቀባበል በጣም ወድጀዋለሁ። በመመለሱ ሁሉም ሰው በጣም ደስተኛ ነበር ሲል የመጀመሪያ ቀን ልምምዱ ከቡድኑ ጋር በጣም ድንቅ እንደነበረ መግለጽ ይቻላል። እንደተመለከትነው በፎቶዎች ገብርኤል ኢየሱስ የቡድን ልምምድ ጀምሯል። ከዛ ድጋሚ የኤሲኤል ጉዳት በኋላ ማለት ነው። አርቴታ ከሀገራት ጨዋታ በኋላ የተጎዱ ተጫዋቾች ስለመመለሳቸው እንዲሁ ተጠይቆ ነበረ። አንዳንዶች አለ ሁሉም ይመለሳሉ እንደሆነ እርግጠኛ አይደለሁም። እንዲሁ በቀጣዮቹ 2 ሳምንታት ምን እንደምንመለከት በምን ያህል መንገድ መሻሻሎች እንደሚያሳዩ መመልከት ሳይኖርብን አይቀርም። አብዛኞቹን መልሰን ለማግኘት በጣም እየተቃረብን ነው ብዬ አስባለሁ ሲል እነ ሃቨርትዝ፣ ማርቲኔሊ፣ ኦዲጋርድ፣ ማዱኬ የመሳሰሉ ተጫዋቾች ከኢንተርናሽናል ብሬክ በኋላ ሊመለሱ እንደሚችሉ ነው እንግዲህ መናገር የቻለው። ከዛ በኋላ ከግራኒት ዣካ ጋር ስላለው ግንኙነት ተጠይቆ ነበር። አብረን ያሳለፍነው እያንዳንዱን ደቂቃ እወደዋለሁ። ወደ ቡድኑ ሲቀላቀል በህይወቱና በእግር ኳስ ህይወቱ ውስጥ በጣም የተለየ ጊዜ ላይ ነበር አለ። ይህ ማለት የፈለገው ከአምበልነቱ የተቀማበት፣ ከአርሰናል ደጋፊዎች ጋር የተጣላበት፣ ከዛ የክሪስታል ፓላሱ ጨዋታ በኋላ ሲሰዱት የነበሩ ደጋፊዎችን ማሊያ አውልቆ ምላሽ የሰጠበት ጊዜ ላይ ነበርና በዛ ጊዜ ላይ ስለመጣ ሲቀላቀል በህይወቱ ላይና በሙያው ላይ በጣም የተለየ ጊዜ ላይ ነበር።
በሁላችን መካከል እሱን ለመምራት እሱን ለማስተዳደር የተለየ አመለካከት ለመስጠትና እንደሚወደድ ዋጋ እንዳለው እንዲሰማው ለማድረግ ሞክረናል። በሚያስደንቅ ሁኔታ ምላሽ እሱ ሰጥቷል። የተሻለ አሰልጣኝ ካደረጉኝ ተጫዋቾች አንዱ ነው። እንደ እግር ኳስ ቡድን እንደ ክለብ ብዙ እንድናድግና እንድንሻሻል ረድቶና ከእሱ ጋር በጣም ጥሩ ትዝታዎች ስላሉኝ ለሁሉም ነገር አመስጋኝ ነኝ ለሱ ሲል ነው ለግራኒት ዣካ ያለውን በጣም ፍቅር ሚኬል አርቴታ የገለጸውና ይህን ስትመለከቱ እንዴት ለቀቀው ትላላችሁ። ከዛ በኋላ ነው እንዴት እንደሚወደው ደግሞ የሚገባችሁ ማለት ነውና በጣም እንደሚወደው ትመለከታላችሁ። ግራኒት ዣካ በ2023 እንዲቆይ ፈልገህ ነበር ብለው ጠየቁትና አንድ ጊዜ አድርጌዋለሁ አለ። ውሉን አራዘም ነበር አለ። ከዛ ከሚለቅበት አንድ ዓመት በፊት የአንድ ዓመት ውል እንዳራዘምበት ነው ግና መጡ ምክንያቶችን ሲያብራራ የሰውን ልጅ መረዳት አለብህ አለ። አመስጋኝ መሆን አለብን አለ። ወደ ጀርመን ወደ ቤተሰቡ ለመመለስ ልዩ እድል ነበረው። እንዲሁም ሊያጋጥሙት የሚፈልጋቸው አንዳንድ ነገሮች ነበሩ። እዛ መሆን የሚፈልግባቸው ትክክለኛው ጊዜ እንደሆነ አምናለሁ። እናም ሁል ጊዜም ሐቀኛ ነበር፣ ቀጥተኛ ነበር የሚናገር ምክንያቶችን የሚያስረዳው በጣም በቀጥተኛ ነበር። ለሁላችንም ጥሩ መፍትሄ ለማግኘት መንገድ አግኝተናል ሲል ነው መናገር የቻለውና እንደሚወደውና ያኔ መልቀቅ እንደሚፈልግ እንዳመነው ነው የተናገረ። አንድ ዓመት ሊሰጡት እንደፈለጉ ግን ደግሞ መልቀቅ የሚፈልግበት ምክንያት ያብራራበት መንገድ ደግሞ ለምን ወደው ሰው ምን ሰጠው ምላሽ እንደሆነ ነው ሚኬል አርቴታ መግለጽ የቻለው። ከዣካ ወደ ሰንደርላንድ መዘዋወር የክረምቱ ምርጡ ፈራሚ ከምርጡ ፈራሚዎች እንዳንዱ ነው ብለህ ታስባለህ ወይ ብሎ ጠየቁት። እሱ ያሳደረ ባለው ተጽዕኖ ከምርጦቹ አንዱ ነው ላሉ እንደ እግር ኳስ ክለብ ባለፉት ጥቂት ዓመታት ያደረጉት ነገር በጣም አስደናቂ ነው። ሰንደርላንዶች አስተዳደሩ የወሰዳቸው ውሳኔዎች ምን ያህል የተረጋጋ ቡድን እንደሆነና የውድድር ዘመኑ እንዴት እንደጀመሩ በጣም አስደናቂ ነው ብዬ አስባለሁ ሲል ነው የገለጸ። ፔፕ ጋርዲዮላ በዚህ ሳምንት ከሊቨርፑል ጋር የሚያደርገው ጨዋታ በእግር ኳስ ኬሪየሩ የአሰልጣኝነት 1000ኛ ጨዋታውን ይመራልና ስለዚህም ጠየቁት። በሳምንቱ መጨረሻ የፔፕ ጋርዲዮላ 1000ኛ ጨዋታውን ይመራል፣ ስለዚህ ያለን ስሜት ንገረን አሉት። እንዴት ያለ ቁጥር ነው አለ። በመገረም ነው እንዴት ያለ በዚህ ሙያ ውስጥ እንዴት ያለ መሰጠት ነው አለ። ለእግር ኳስ ለሁሉም ሰው እንዴት ያለ መነሳሳት እንደነበረው በስፖርቱ እንዲሁ ላሉ አለ። ለሁላችንም እሱ የሰጠን መነሳሳት የሚገርም ነው አለ። በተለይ ለኔ አለ ይህ አስደናቂ ስኬት ነው። በምርጥ ተጫዋቾች ታሪክ በምርጥ አሰልጣኞች ታሪክ ውስጥ የሚዘረዘር ነው። እንደዚህ አይነት ነገር ብቻን ሊሳካ የሚችል እንደዚህ አይነት ነገር ሊያሳኩ የሚችሉ በጣም ጥቂቶች ናቸው። እንደገና ደግሞ ለቀጣዮቹ ዓመታት በእግር ኳስ ውስጥ ይቆያል ብዬ አስባለሁና የሚገርም ነገር ነው። የሚገርም ማይልስቶን ነው የሰራ ሲል ነው ለፔፕ ጋርዲዮላ ያለውን አድናቆት መግለጽ የቻለ። ከዛ በኋላ የማንቸስተር ሲቲና የሊቨርፑልን ጨዋታ ትከታተላለህ እንዴ ብሎ ጠየቁት። በነገው ጨዋታ ላይ ብቻ ትኩረቴን አደርጋለሁ። ምን ያህል ወሳኝ እንደሆነ፣ ምን ያህል ከባድ እንደሆነ፣ ይህን ከባድ ጨዋታ በምን ያህል መንገድ መወጣት እንዳለብን፣ የመጀመሪያ እርምጃችን ምን እንደሆነ እሱን ነው መጀመሪያ ማስበው ሲል ከማንቸስተር ሲቲና ከሊቨርፑል ጨዋታ በፊት የሚያሳስበው ጉዳይ እንዳለና የሰንደርላንዱ የዛሬ ጨዋታ እንደሚያሳስበው ነው መግለጽ የቻለ። በዚህ ውድድር ዓመት በሰንደርላንድ ላይ ስላላቸው ብቃትና ፐርፎርማንስ መገረሙን ጠይቀውት ነበር። አልገረምም አለ። ስተነትናቸው ወይም አናላይዝ ስትሰራ በምን ያህል በጥሩ ሁኔታ እንደተደራጁ ነገሮች እንዴት እንደሚያስተካክሉ በቡድን ውስጥ ያላቸው መንፈስ ሲመለከት አልገረመኝም። በአሁኑ ጊዜ ያላቸውን ቦታ ሙሉ በሙሉ ይገባቸዋል። ነገ የምንጠብቀው የጨዋታ አይነት እድሎች የት እንዳሉና እነሱን ለማሸነፍ በጣም ጥሩ ማድረግ እንዳለብን እናውቃለን። ነገሮችን በየትኛው መንገድ በየትኛው ሰዓት መፈጸም እንዳለብን እናውቃለን። እናም ያንን ለማድረግ እንሞክራለን። ግን የሚያስገርም ነገር አይደለም። በጣም በአስደናቂ ሁኔታ ነው የተሰባሰቡት ሲል ነው ስለ ቡድኑ ቲፕስ ለመናገር የሞከረው። ስለ ክሊንሺት በቂ ክሬዲት ስላለማግኘቱም ተጠይቆ ነበረ። ቡድኑ ያስመዘገበ ያለው የክሊንሺት መጠን በጣም ከፍ ያለው ነውና በዛ ልክ ክሬዲት ስለማግኘታቸው ተጠይቆ ነበር። ስለ ክሬዲት አይደለም አለ ሚኬል አርቴታ፣ ስለ ማድረግ ነው አለ። አንዴ ካደረጉት በኋላ እንደገና ያደርጉታል ወይስ በምን ያህል መንገድ ያን ነገር በድጋሚ ለማድረግ ይነሳሳሉ? ማድረግ ያለብን ያን ነው አለ። ዛሬ በተሻለ መጠን እንለማመዳለን፣ ለማሻሻል እንሞክራለን። ለተጫዋቾቹ በብዙ መንገድ በግልጽነት ነግራቸዋል። ነገ መጫወት ስላለብን ጨዋታውን ነገ የሚለው ትናንትና የሰጠው ፕሬስ ኮንፈረንስ ስለሆነ ነው። ስለ ጨዋታው ግንዛቤ ለመስጠት እንሞክራለን። እኛ በገባ ልክ ቀድመን ስለ ጨዋታው ግንዛቤ እንሰጣለን። ምን አይነት አደጋ ሊመጣባቸው እንደሚችል ነግራቸዋለን። ነገ ደግሞ ያ ፐርፎርማንስ ቀን ነው አለ፣ ትናንትና ማለት ነው። እና እንዴት እንደሚያደርጉት በድጋሚ ደግሞ መመልከት አለብን ሲል ለተጫዋቾች ስለ ክሬዲት ሳይሆን ስለ ማድረግ እንደሆነ እና በማድረጋቸው ሊኮሩ እንደሚገባ ነው መናገር የቻሉ። እንዴት ማሻሻል እንደምትችል ንገረን እስኪ፣ እንዴት እንዳሻሻልካቸው ንገረን አለ። በሁሉም ነገር ነው አለ። ምክንያቱም ከቡድን በየቀኑ ከተጫዋቾች ጋር በየሰዓቱ ከተጫዋቾች ከሚጫወቱ ተጋጣሚዎች ጋር መማር አለብህ አለ።
ከቡድንና ከልምምድ አይደለም የምትማሩ ሁል ጊዜ አለ ከተጋጣሚዎች ትማራለህ። ይህ ለኛ በጣም ጠቃሚ የሆነ መረጃ ነው። ነገ ከማክሰኞ የተለየ ጨዋታ ይሆናል። ከማክሰኞ ጋር ደግሞ ከሳምንቱ በፊት ያለው ጨዋታ በጣም የተለየ ጨዋታ ይሆናል። ማንበብ አለብን። ጨዋታው መረዳት አለብን። ጨዋታው ምን እንደሚፈልግ መረዳት አለብን። ከነሱ የተሻለ ለመሆን ምን ማድረግ እንዳለብንና በምን ያህል ተስፋ ጨዋታውን ማሸነፍ እንደሚችል መነገር ማየት አለብን። ያ ነው እንድንሻሻል እያደረገን ያለ ሲል ነው ሚኬል አርቴታ የገለጸው። እንደ አሰልጣኝ 1000 ጨዋታዎችን ለመድረስ ትሞክራለህ ወይ ብሎ ወይንም ለመድረስ ይሰማሃል ወይ ብሎ ጠይቀው ነበር። አንድ ቀን በሙያ ያከናውነው ማድረግ ብችል እጅግ በጣም ደስተኛና ኩራት ይሰማኛል። ምክንያቱም ሁላችንም እንደምታውቁት በእግር ኳስ ህይወቴ ውስጥ በጣም አስፈላጊው ሰውን ሊሆን ይችላል። እሱና ባደረገው ነገር እጅግ በጣም እኮራለሁ እና አንድ ቀን ፔፕ እንዳደረገው ባደርግ ኩራት ይሰማኛል ሲል ነው ለመግለጽ የሞከረው። ከዛ በኋላ የዣካ ጥያቄዎች በድጋሚ ተነሱ። ዣካ በደጋፊዎች ዝቅተኛ አድናቆት ነበረው እንዴ ብሎ ጠየቁት። ያንን አላቅም አለ። በውስጥ ብዙ አድናቆቶች ነበሩት። ግራኒት በአይነ ህሊናዬ ስመለከት እየሳኩ ነው። እናም እሱ በጣም የተለየ ገጸ ባህሪ ነው። ትልቅ ስብዕና ነው። በጣም የሚደንቅ ፕሮፌሽናል ነው። በጣም አስቂ ነው። እጅግ በጣም ፕሮፌሽናል ነው። የመልበሻ ክፍሉን የቡድን መንፈሱን ሊቀይሩ ከሚችሉ ሰዎች እንደ አንዱ ስለነበር ያስደንቀኛል። እሱ ሌላ ያያል። እሱን ሁልጊዜም በቡድን ውስጥ እንዲኖር የምትፈልገው አይነት ተጫዋችና ባህሪም ሰውም ጭምር ነው ሲል አድናቆትን ሰጠው። በጣም በውብ ቃላቶች ነው ስለ ግራኒት ዣካ ስሜቱ የሚገልጸው ሚኬል አርቴታ። በጣም በውብ ቃላቶችና ተጫዋች እንዲሁም ሰው ነው ሲል ነው የገለጸው። ሊጉን ለማሸነፍ ብቸኛው ተፎካካሪ ነኝ ብለህ ታስባለህ ብሎ ጠየቁት። የኛ የገረመኝ ጥያቄ ነው። በኖቬምበር አንድን አሰልጣኝ የሊጉ ፉክክር በአንተ ብቻ ነው የተመሰረተ ብሎ መጠየቅ ከባድ ይመስለኛልና አይ አለ አልስማማም፣ ይቅርታ። ምክንያቱም ማንኛውም ቡድን አቅም አለው እናም እሱን ማድረግ እንደሚችል እርግጠኛ ነኝ ብዬ አምናለሁ። ይህንን ሙሉ በሙሉ እናውቃለን፣ ጥንካሬያችንን እናውቃለን፣ መሻሻል ያሉብን ጉዳዮች እናውቃለን እና በዚያ ላይ ብቻ እናተኩራለን ሲል ነው ሚኬል አርቴታ ለመግለጽ የሞከረው። ከኤቨርተን ጋር የምናደርገው ጨዋታ እንዲቀየር ስለመፈለጉም እንዲሁ ጠይቀውት ነበር። ዲሴምበር 21 ከኤቨርተን ጋር የፕሪሚየር ሊግ ጨዋታ አለው። እሁድ ነው እሱ ጨዋታ የሚከናወነው ማለት ነው። ከዛ በኋላ ማክሰኞ ከክሪስታል ፓላስ ጋር የካራባኦ ካፕ የሩብ ፍጻሜ ጨዋታ ይከናወናልና ይሄ ስኬጁል ወጥቷል እና ብዙ እያነጋገረ እንደሆነ ይታወቃል። ለብቻው ፕሮግራም ሰራላችኋለሁ ብዬ አስቤ ነው። ትልልቅ ኢንተርናሽናል ህጎችን የጣሰ ነው። ምክንያቱም እሁድ ተጫውተው አርሰናል ማክሰኞ ይጫወታል። ያ ማለት በመሀል ያለው ጋፕ አንድ ቀን ብቻ ነው፣ ሰኞ ብቻና 72 ሰዓት አይሞላም። እንግዲህ ሁልጊዜ የሚደረገው ለምሳሌ ሻምፒዮንስ ሊግ ጨዋታ አርሰናል ሮብ ካረገ ወይም ደግሞ ዛሬ ጨዋታውን ያከናውናል ልበላችሁ ቅዳሜ፣ እሁድ የእረፍት ቀን ነው፣ ኦፍ ዴይ ነው። ከዛ በኋላ ሰኞ የማሞመቂያ ልምምድ ያደረጉና ማክሰኞ ሻምፒዮንስ ሊግ ጨዋታ ካለባችሁ ይጫወታሉ። ስለዚህ በመሃል የአንድ የእረፍት ቀን ያስፈልጋቸዋል ወደ ልምምድ ከመመለሳቸው ማለት ነው። ያኛው ስኬጁል ሲወጣ ግን ካራባኦ ካፕ ማክሰኞ ሲወጣ እሁድ ነው የፕሪሚየር ሊግ ጨዋታ ያለውና የእሁዱ ጨዋታ እንዲቀየር ሚኬል አርቴታ ይፈልጋልና ስለዚህ ጉዳይ ተጠይቆ ነው። ምክንያቱም 72 ሰዓት ሳይሞላ ጨዋታዎችን ማድረግ በፊፋ የማይፈቀድ ህግ ስለሆነ ማለት ነውና ብዙ እያነጋገረው ነው ስኬጁሉ እንዴት እንደወጣ ማለት ነውና ሚኬል አርቴታ ሲጠየቅ ስለዚህ ጉዳይ ይህ እንደማይሆን በጣም ተስፋ አደርጋለሁ አለ። ምክንያቱም ከፕሪሚየር ሊግ ከካራባኦ ካፕ ከዩኤፋ ሁልጊዜ የምንነጋገረው የተጫዋቾችን የደጋፊዎችን ደህንነት በማሰብ ነው። ያንን መርህ ለመጠበቅ ከፈለግን እሁድ እና ማክሰኞ መጫወት አንችልም። ከክለቦች ከፕሪሚየር ሊጉ ጋር በጣም አዎንታዊ ውይይት አድርገናል። በተቻለ መጠን ብዙ እርዳታ የምናደርግበት መንገድ እንደምናገኝ ተስፋ አድርጋለሁ። በጣም ጠንቃቃ መሆን እንዳለብን አስባለሁ። እናም ራሳችን በዚህ ሁኔታ ውስጥ እንደማናስገባ መፍቀድ አንችልም፣ ወይም ደግሞ እኛ የምንፈቅደው ነገር አይደለም፣ ግን ይህ ነገር እንደሚቀየር ተስፋ አድርጋለሁ ሲል ነው እንግዲህ ለመግለጽ የሞከረው። ገብርኤል ጄሱስ ለቡድናቸው ስለሚያመጣው ነገርም ተጠይቆ ነበር። በጣም ያልተጠበቀ ነገር ይሰጠናል፣ አንፕሬዲክቴብል የሆነ ነገር ይሰጠናል፣ ጉልበት በኤነርጂ የተሞላ ነገር፣ እጅግ ተፎካካሪ ተጫዋች። ባለፉት ጥቂት የውድድር ዘመናት የተለያዩ አስከፊ ጉዳቶች ምክንያት ከቡድኑ ጋር አልነበረም። ስለዚህ ለቡድኑ የተለየ ነገር ያመጣል፣ ረሃብ እና ደግሞ የመጫወት ፍላጎትም ይሰጠናል አለ። ስለዚህ እሱን በማግኘት በጣም ተደስቻለሁ። የሌለን ተጨማሪ ነገር ወደ ቡድኑ እንደሚጨምር አስባለሁ። በቅርቡ በዚያ ሜዳ ላይ ለቡድኑ ተጽዕኖ እንደሚያሳድር እናረጋግጣለን እና በቅርቡም እንደሚመለስ ነግራቸዋለሁ ሲል ነው መናገር ይቻላል። ጄሱስ ለረጅም ጊዜ ከቡድኑ ጋር እንደሚቆይም እንዲሁ ተጠይቆ ነበረ። አዎ ምክንያቱም አጥቂዎቻችን ስላልነበሩም አሁን ቪክተር የለንም፣ ካይ ለሶስት ወራት ወይም ሌሎችም አጥቂዎቻችን አልነበሩም። በሚያሳዝን ሁኔታ በተከታታይ ያ ነገር እንደሚከሰት እንገምታለን። ስለዚህ እንደዚህ አይነት አማራጮችን እንፈልጋለን። ጋቢ ጋር አማራጮች አሉን። እናም ጋቢ ከኛ ጋር ይቆያል ሲል ነው እንግዲህ መመለስ የቻለው ሚኬል አርቴታ።
ከሰሞኑ ምን አዲስ ነገር እንዳለ አላውቅም እና እንዴት እንደጠየቁትም በጣም ገርሞኛል። በእግር ኳስ ውስጥ ኤአይን ወይም አርቲፊሻል ኢንተለጀንስን ስለመጠቀም ጠየቁት ሚኬል አርቴታን። አንድ ጊዜ ብቻ ሳይሆን አንድም ሁለት ጊዜም ነው የጠየቁትና ውሳኔ ለማድረግ በቂ እውቀት የለኝም በዚህ ጉዳይ ላይ አለ። ነገር ግን በትክክለኛው መንገድ ከተጠቀሙበትና ትክክለኛው ጥያቄዎች ከተጠየቁ እጅግ በጣም ኃይለኛ መሳሪያ እንደሆነ አስባለሁ። ለብዙ ነገሮችና ለብዙ ሂደቶች ጥቅም ላይ ይውላል። ይህም ቡድንን ብቻ ሳይሆን ድርጅቶችንም ጭምር እንደሚረዳ አስባለሁ። ይሻሻላል ብዬ አስባለሁ። ቢያንስ ለምናስባቸው ነገሮች ጥሩ ግንዛቤዎች ወይም ነገሮችን ይሰጠናል አርቲፊሻል ኢንተለጀንስ ሲል ነው የተናገረ። በክለብ ውስጥ በተለይ ደግሞ በአርሰናል ውስጥ ስለ ኤአይ አጠቃቀም ጠየቁት፣ በምን ያህል መንገድ እንደሚጠቀሙበት። እኔ በዚህ አይነት አስተያየት ለመስጠት በጣም ባለሙያ አይደለሁም፣ ነገር ግን ጠቃሚ መሳሪያ እንደሆነ እረዳለሁ። በእኛ አስተያየት በተለይም ራሳችንን እኛ በምናደርገው ሁኔታ ውስጥ የተሻለ ሁኔታ እንድንረዳና የምናደርገውን ነገር ማሻሻል እንደምንችል ለመገምገም የሚረዱን የተወሰኑ ነገሮች አዘጋጅተናል። ከዚያም ወደ ሌሎች የክለቡ ዘርፎች እንደሚዘልቅ አስባለሁ። በአንዳንድ ዲፓርትመንቶች ሲጠቀሙበት እመለከታለሁ። እናም ጥሩ ነገር እየሰጠን እንደሆነ አስባለሁ ሲል ነው መናገር የፈለገው። የዣካ ከክለቡ መልቀቅ እንዴት ማኔጅ እንዳደረገው ተጠይቆ ነበር። ቀላል ውሳኔ አልነበረም አለ። ምክንያቱም በክለቡና በቡድኑ ላይ አሁንም ሊኖረው የሚችለውን ተጽዕኖ ስለማውቅ አለ። አሁንም ያለው በቡድኑ ውስጥ ያለፉትን 2 ዓመታት እንኳን ቢቆይ ተፈላጊው ተጫዋች ሊሆን እንደሚችል ባለፉት 3 ዓመታት እንኳን ቢቆይ ተፈላጊው ተጫዋች ሊሆን እንደሚችል ነው መናገር የቻለው እና ግን ከነዚህ መሪዎች አንዱ አጠናል በትክክለኛው የአእምሮ ሁኔታ ውስጥ እንዲቆይ ሙሉ በሙሉ ቁርጠኛ እንዲሆንና ለሱ በጣም ጥሩ ቦታ እንዲሰማው እንፈልግ ነበር። ግን መልቀቅ ፈልጓል። ግራንት ሐሳቡን ሲገልጽ ቀጥተኛ ነው። አሁን የተሻለ እንደሆነ ያመነበትን ነገር ለማድረግ ፈለገ። እናም ያን ፈተና ለመጋፈጥ ወደ አዲስ ቦታ ለመሄድ ፈለገ። ስለዚህ ያን ነገር እኛን ለማሳመን ሞከረ። እናም እኛ እሱን ተቀበልነው። ስለዚህ ውሳኔውን አከበርንለት ሲል ነው ሚኬል አርቴታ ለመግለጽ የቻሉ። ዣካ ከወጣ በኋላ ተጫዋቾችን ለማስፈረም ምን አይነት መንገድ ስለመከተላቸው ተጠይቆ ነበር። እንደ አይነት ገጸ ባህሪዎች ከቡድኑ ሲለቁ በጣም ማሰብ አለበት። የተለያዩ ተጫዋቾች የተለያዩ ሚናዎችን ይወስዳሉ። ያ ሰው እዚያ በማይኖርበት ጊዜ ወይም ያ ሚና በማይኖርበት ጊዜ ሌሎች ሰዎች ጣልቃ መግባት አለባቸው። ተጫዋቾችን አስቀድመን እዚያ ሁኔታ ውስጥ ለመመልመል የምንፈልጋቸው ተጫዋቾች ሁልጊዜ በተለየ መንገድ በተለየ ልምምድ ስንመለመል ነበር። ጥሩ ኤክስፔሪየንስ ነው እሱን ያጣንበትና እሱን የተካንበት መንገድ ሲል ነው ለመግለጽ የሞከረው። ከሰንደርላንድ ጋር የምናደርገው ጨዋታ ስላለው አስፈላጊነትም ተጠይቆ ነበረ። እያንዳንዱ በሳምንቱ መጨረሻ የምናደርጋቸው ጨዋታዎች ወሳኝ ናቸው። ሌሎች ሊሆኑ በሚችሉ ሁኔታዎች ውስጥ እያንዳንዱ ነጥብ አስፈላጊ ነው። ምክንያቱም የሚቀጥለው ሳምንትም አሁን የምትሰበስበው ነጥብ ተመሳሳይ ነው። ነገር ግን ጥቂት ወሳኝ ጨዋታ ሊሆን ይችላል ሲል ደግሞ እንደገና ተናገረ ማለት ነው። ይሄኛው ጨዋታ ማሸነፍና የሚቀጥለው እሁድ የተቃራኒ ቡድኖች በተለይ ደግሞ ሲቲና ሊቨርፑል ነጥብ በመጣላቸው ሊጠሉ በሚችሉበት መንገድ ላይ ይሄኛው ጨዋታ ወሳኝ ሊሆን እንደሚችል ነው እንግዲህ መግለጽ የቻለው። አርቴታ ከአርቴታ መምጣት በፊት በተሳሳተ ቦታ ላይ አርሰናል ይጠቀምበት እንደነበረም ተጠይቆ ነበረ። ይሄኛው ኢንተረስቲንግ ጥያቄ ይመስለኛል። ዣካ ከአርሰናል ደጋፊዎች ጋር የመጣላቱ ምክንያት ቀይ ካርዶቹ፣ ፋውሎቹ ነበሩና ያ 6 ቁጥር ሆኖ መሰለፉ ይመስለኛል። ኡናይ ኤምሬም እንዲሁም ደግሞ አርሰን ቪንገር ዣካን በ6 ቁጥር ቦታ ነው የተጠቀሙበት። ግን ሌሎች አሰልጣኞች በሌላ ክለብ የነበሩ አሰልጣኞች በተለይ ደግሞ በብሔራዊ ቡድንና ወልስበርግ በነበረበት ጊዜ የተጠቀሙበት የነበረው በዳብል ፒቮት ነበረ። ዣቪ አሎንሶ በሊቨርኩሰን የተጠቀምበት፣ እርግጥ አርቴታ በተለየ ሚና ነው የተጠቀምበት፣ እንደ 8 ቁጥር ነው የተጠቀምበት። እናም በተሳሳተ መንገድ ጥቅም ላይ ይውል ነበር ብለው ጠየቁ። አይ ምክንያቱም ስናስፈርመው በትክክለኛው ምክንያት ነበረ። ምክንያቱም የተለየ ሚና እየተጫወተ ነበረ። ነገር ግን ለብሔራዊ ቡድን ሲጫወት ስታዩት ሊቨርኩሰን በጥልቀት ሚና ሲጫወት በጣም ልዩ ነው። እንዲሁም የቡድኑ አስፈላጊነት ወይም አሰልጣኙ ስለ ተጫዋቹ ወይም ስለ ሌሎች ተጫዋቾች ሊፈጥሩት ስለሚችሉት ኬሚስትሪ ግንዛቤ ነበራቸው እና የግራኒት አቋም መሻሻል እንዳለበት እናምን ነበርኛ። ፈተናም አምጥቶልናል። ነገር ግን ያን አዎንታዊ ነው ብዬ አስባለሁ። ማድረግ እንደምንችል ለሁሉም ሰው አሳይቻለሁ። ግራኒት እንዴት መጠቀም እንዳለብን ብዙ መንገድ አሳይተናል። እናም ተጫዋቹ ደግሞ ምንም ነገር ለመጋፈጥ ዝግጁ ነበር። እሱ ረድቶናል ሲል ነው መግለጽ የቻለው። በዲክላን ራይስ ሰሞነኛ አስደናቂ ብቃት ላይ ምን ትለናለህ ብለው ጠይቀውታል። እጅግ በጣም ወጥነት ያለው በከፍተኛ ደረጃ የሚጫወት ተጫዋች ነው እና አሁን በተለያዩ የሜዳ ክፍሎች በተለያየ የጨዋታ ደረጃዎች ጨዋታዎችን በተለያዩ መንገዶች ተጽዕኖ ሲያሳድር እንመለከታለን። ይህ የምንፈልገው በትክክል ሁኔታ ነው። በክለቡ በቡድኑ በተፈጥሮም ሆነ በተፈጥሯዊ ባልሆኑ መንገዶች የሚሰጥ አስተዋጽኦ በጣም አስደናቂ ነው። እሱ ልዩ ፐርሰናሊቲ ነው። እናም እሱን እንጠብቀዋለን ሲል ነው መናገር ይቻላል። ሉዊስ ማይልስ ስኬሊ
ቱል የእንግሊዝ ብሔራዊ ቡድን ስብስብ ውጭ ሆኗልና ከዛ በኋላ አነጋግረው ነበር ወይ ብለው ጠይቀውት ነበር። አዎ በእርግጠኝነት እዚያ ያለውን ስለ ሁኔታው ጥሩ እይታ ለመስጠት እርስ በርስ መደጋገፍና ለመረዳዳት ሞክረናል። በማይልስ ሁኔታ ከእድሜው ቀድሞ ነገሮችን ሲያደርግ ነበረ። በ18 ዓመት ነው ለብሔራዊ ቡድን በቋሚ አሰላለፍ የተጫወተው። አስደናቂ ነው። ስለዚህ እርስዎ በሚሆነው በአንድ ወቅት አይመለከቱም። እርስዎ የሚሆነውን ነገር በአሁኑ ሰዓት ብቻ ይመለከቱዋል። ምክንያቱም ምናልባትም በትክክለኛው ምክንያት ሊሆን ይችላል እና ዛሬ ማየት ላልቻል ነው ወይም ደግሞ ዛሬ ለማትመለከቱት ነገር ሊሆን ይችላል አለ። ምን ለማለት እንደፈለገ በጥቂቱ በተረዳውበት መንገድ እድሜው ከፍ እያለ ሲመጣ በትክክለኛው ሰዓት ለዛ ቦታ ዝግጁ ይሆናል። ፈጥኖ ነበር ነገሮችን ያከናወነው ማይልስ ለማለት የፈለገ ይመስለኛል ሚኬል አርቴታ። ከሀበር ሲመለስ ጥንቃቄ ማድረግ ባለባቸው ጉዳዮችም ተጠይቆ ነበር። ከኛ ጋር ልምምድ ሲጀምር ጫናው እንዴት እንደሚቋቋም፣ ጉልበቶቹ እንዴት ምላሽ እንደሚሰጡት መመልከት አለብን። በመጀመሪያዎቹ ጥቂት ሳምንታት ውስጥ ጥቂት ደቂቃዎችን ብቻ ነው የምንሰጠው እና እንመለከታለን። ነገር ግን የእሱን የጉዳት ሪከርዶች የምትመለከቱ ከሆነ በጣም ጠንካራ ተጫዋች ነው። ከባድ ጉዳት አጋጥሞታል፣ ግን ጉልበቱ መቋቋም እንዳለበት እናም ኤክሰርሳይዞች የሚሰራበት መንገድ በጣም አስደናቂ ነው። ግን መፍትሄ ያገኛል፣ ተስፋ እናደርጋለን። ወደ ምርጡ ብቃቱ በፍጥነት ይመለሳል ሲል ነው እንግዲህ ሚኬል አርቴታ መግለጽ የቻለው። በመጨረሻ የቀረቡ ጥያቄዎች ስለ ሚካኤል ሜሪኖ ነው። ሚካኤል ሜሪኖ ከፊቱ ነው ይጫወት እንደሆነ ከዚህ በኋላ የፊት መስመር አጥቂ ሆኖ ይጫወት እንደሆነ ጠይቀውት ነበር። ያንን ያህል ብቃት ያላቸው ተጫዋቾች ሲኖሩ ሁልጊዜ ቀላል ነው አለ ሚካኤል። በዚህ የውድድር ዘመን በሶስት የተለያዩ ሚናዎች የመጫወት መንገድን አግኝተናል፣ ወይም ደግሞ በሶስት የተለያዩ መንገዶች ስንጫወትበት ነበረ። በሁሉም ውስጥ አስደናቂ ነበረ። ባለፉት ምሽት ጎሎችን አስቆጥሯል። ቪክተር እዛ በጨዋታ ላይ አልነበረም፣ እናም እሱን አስገባን እና ቪክተር የሚሰጠንን ነገር ሰጠን ሲል ሚኬል አርቴታ የገለጸው። እንደ አጥቂ በየጨዋታው የሚያመጣው ነገር ምንድነው ብሎ ጠይቆት ነበር። በሙያ ዘመኑ በዚያ ቦታ ላይ አልተጫወተም፣ ነገር ግን በጣም ብልህና ተፎካካሪ ተጫዋች ስለሆነ ከማንኛውም ቦታ ጋር መላመድ ይችላል። ምክንያቱም በመጀመሪያ ደረጃ የተቻለውን ሁሉ ለማድረግ ምን ማድረግ እንዳለበት ለመረዳት በጣም ፈቃደኛ ነው። ሁልጊዜም ጥያቄዎች ይጠይቃል። እናም የማሸነፍ ሜንታሊቲ ያለው የትም ቢጫወት የሚፈልገው ማሸነፍ ነው። ለቡድኑ አስተዋጽኦ ማድረግ ነው የሚፈልገው። ያን አስተሳሰብ ሲኖር ነገሮችን ብዙ ጊዜ ለአንተ በጣም መልካም ይሆናል እና እንደ ሚካኤል አይነት ተጫዋቾች አስፈላጊ ነበር እና ሜሪኖ ስላለን እድለኞች ነን ሲል ነው ሚኬል አርቴታ ፕሬስ ኮንፈረንሱን የጨረሰ ማለት ነው። ዛሬ ምሽት አርሰናል ወደ ስታዲየም ኦፍ ላይት አቅንቶ ከሰንደርላንድ ጋር ምሽት 2 ሰዓት ተኩል ላይ ጨዋታውን ያከናውናል። ከጨዋታው በፊት ሚኬል አርቴታ የገለጸውን ፕሬስ ኮንፈረንስ አስቃኘናችሁ። ሀሳቦች ካላችሁ ጻፉልን። በሚኬል አርቴታ ሀሳቦች ላይ ምንወያይባችሁ ጉዳዮች ካሉ ጻፉልን። አብራችሁን እስከ 2 ሰዓት ስለነበራችሁ ከልብ እናመሰግናለን። ባይ